በዚህ ሰዓት ከፍተኛ ተከፋይ መሆን ትፈልጋላችሁ? ስለዚህም ቪዲዮ ኤዲቲንግ ተማሩ። ቪዲዮ ኤዲቲንግ ለመማር ፈልጋችሁ ግን የምትጠቀሙባቸው ሶፍትዌሮች አድቫንስ ከሆኑባችሁ ለምሳሌ አዶቤ ፕሪሚየር፣ አዶቤ አፍተር ኢፌክት፣ ዳቪንቺ የተለያዩ ሶፍትዌሮች አሉ። እነዚህን ሶፍትዌሮች አሁን በደንብ ተመራችሁ በእነሱ ፕሮፌሽናል ለመሆን ከቸገራችሁ በጣም ሲምፕልና ቀላል የሆነውን ካፕከት በመጠቀም ፕሮፌሽናል የሆነ ስራ መስራት ትችላላችሁ። ይሄ ቪዲዮም ለእናንተ ነው የተዘጋጀላችሁ። ጀማሪ ከሆናችሁ ኤዲቲንግ ላይ ይሄ ቪዲዮ በጣም ይጠቅማችኋል። እስከ መጨረሻ ድረስ ተከታተሉኝ። ይሄ ቪዲዮ እናንተ ጋር አሁን ከደረሰ ሰብስክራይብ፣ ላይክ አድርጋችሁ ጀምሩ። ጥያቄ ሐሳብ ካላችሁ ኮሜንት ላይ ጻፉ። እንደዚህ አይነት ቪዲዮዎች በየጊዜው አዘጋጅላችኋለሁ። በዚህ ዘመን ወይም ደግሞ ቴክኖሎጂ በጣም በሰፋበት በዚህ ዓለም ውስጥ ብዙ ነገር ዲጂታል ሆኗል። ሶሻል ሚዲያ ላይ ብዙ ነገሮች ቨርቲካልም ሆሪዞንታልም ፖስት የሚደረጉት ኤዲት በተደረጉ ሶፍትዌሮች ያማሩና ብዙ ሰዎችን መሳብ የሚችሉ ቪዲዮዎች እየተዘጋጁ ናቸው ያሉት። ስለዚህ እናንተም ከዚህ አንዱ አካል ትሆኑ ዘንድ ይህ ቪዲዮ ለእናንተ ነው። ዛሬ ማሳያችሁ በጣም ሲምፕልና ቀላል የሆነውን ካፕከት ነው። በካፕከት በደንብ ከሰራችሁ ሌሎቹን በደንብ ፕሮፌሽናል በሆነ መንገድ መስራት ትችላላችሁ። ስለዚህ ወደ ገደለው ንግባ። ቀጥታ ምን እናደርጋለን? ካፕከታችንን ከፍታለን። መጀመሪያ ጊዜ ስትከፍቱት እንደዚህ አይነት ገጽታ ያመጣላችኋል። እዚህ ጋር ከዚህ በፊት የሰራችኋቸው ይቀመጣሉ። ግን አዲስ ከሆነ ክሬት ፕሮጀክት ትሉታላችሁ። እሱን እንነካዋለን። ስለዚህ እንደዚህ አይነት ባዶ የሆነ አዲስ የምንሰራበትን እዚህ ጋር የምትመለከቷቸውን ገጽታ ያስቀምጥልናል። ስለዚህ እዚህ ጋር እንደምትመለከቱት ድራግ ድሮፕ የምናደርግበት ፕሮጀክቶቻችን፣ ቪዲዮዎቻችንን፣ ኢሜጆቻችንን የምናመጣበት ቦታ ነው። ይሄ ፕሪቪው ነው፣ ፕሌይ የምናደርግበት የምንሰራውን የምናይበት። እዚህ ጋር ደግሞ ዲቴል ምን አይነት ቪዲዮ ይዞ እንደመጣ የምንመለከት ነው። እዚህ ጋር ደግሞ ታችኛው ደግሞ ታይም ላይናችን ነው። እዚህ ጋር ታይም ላይናችን የምናደርገው ምንድነው? መቆራረጥ፣ መገጣጠም፣ ትራንዚሽን፣ ኢፌክቶች ብዙ ነገር የምንጨርስበት እዚህ ጋር ነው። በዚህኛው በኩል ደግሞ በዚህ በቀኝ በግራችን በኩል የምንመለከታቸው ደግሞ እዚህ ጋር እንደምትመለከቷቸው ሜኑ ባር ላይ ያሉትን የተለያዩ ኢፌክቶች ስንነካቸው እንደምታያቸው ስቲከሮች፣ ኢፌክት፣ ትራንዚሽኖቹን፣ ካፕሽኑን ስንነካ በዚህ በኩል እነዚህን የነካናቸውን እንደ ሜኑ ይዘረግፍልናል። እዚህ ጋር ወደፊት እያየን ስለምንመጣ ግልጽ ይሆንላችኋል። እነዚህን በነካናቸው ቁጥር እዚህ ጋር የምናገኛቸው ነገሮች ሁሉ የተለያዩ ኢፌክት ያመጡልናል። ስለዚህ አንድ ቪዲዮ እናምጣና እየቆራረጥን እንመልከት። የምንፈልገውን ቪዲዮ እዚህ ጋር ለማምጣት ስንፈልግ ፎልደራችን ውስጥ ገብተን ቪዲዮ እንለዋለን። የምናስቀምጥበት ሎኬሽናችን የምንፈልግበት ቦታ ላይ እንሄድና ቪዲዮአችንን እናመጣዋለን። ድራግ አድርገን ድሮፕ እናደርጋለን። እንደገና ሌላ ተጨማሪ እናመጣለን። ስለዚህ በጣም ብዙ ቪዲዮዎች ካሉ እዚህ ጋር አምጥተን ኤዲት ማድረግ እንችላለን። ቀጥለን ምንድነው የምናደርገው? እዚህ ጋር እንደምትመለከቷቸው ሁለቱም ቪዲዮዎች ሰሌክት አድርገናቸው ወደ ታይም ላይናችን ድራግ አድርገን እንወስደዋለን። ታች ጋር እዚህ ጋር እንግዲህ አሁን ቪዲዮ ክፍት ሆነልን። አሁን እዚህ ቪዲዮ ላይ ክሊክ ስናደርግ እዚህ ጋር እንደምታዩት ቪዲዮአችንን ሼፕ የምናደርግበት ቪዲዮአችንን የምናስተካክልበት ቦታ መጣ። ይህንን ቦታ በደንብ እንጠቀመዋለን። ስለዚህ አሁን እንደምትመለከቱት ቪዲዮአችን እዚህ ጋር ገብቶልናል ታይም ላይናችን። አሁን እዚህ ጋር ሲገባልን ይሄ ቪዲዮ እንደምትመለከቱት ኦዲዮ የለውም፣ ኦንሊ ቪዲዮ ብቻ ነው። ስለዚህ ለዚህ ቪዲዮ ከቪዲዮ ጋር የተቀረጸ ድምጽ ካለው እዚህ ጋር እንመለከተዋለን። ካልሆነ ግን እኛ አሁን ለዚህ ፐርፐዝ ብለን ሌላ ሚውዚክ ነገር ነው የምንከትበት። እንሄድና ከዛ በኋላ ሚውዚክ ውስጥ ካስቀመጥን ፋይላችን ሚውዚክ ውስጥ እናገኛለን። ካልሆነ ደግሞ ዳውንሎድ ያደረግናቸው ሚውዚክ ካሉ እነሱ እናመጣቸዋለን። ስለዚህ እዚህ ጋር እንጥለዋለን ማለት ነው። እንደምትመለከቱት ይሄንን ቪዲዮ እዚህ ጋር ይሄንን ቪዲዮ ከላይ አለ፣ እዚህ ጋር ኦዲዮ አለ። እስቲ እንስማው። በደንብ ገብቶልናል ኦዲዮ። ይሄንን ቪዲዮ ከዚህኛው ቪዲዮ ጋር እኩል እንዲሆን ለምናደርጋለን። እዚህ ጫፍ ጋር እንመጣና ልክ ስትቀየርልን ጎትተን ፍሬም ጋር እናያይዛታለን ማለት ነው። እዚህ ጋር እናረጋታለን። ስለዚህ ይሄ ቪዲዮአችን አስገብተነዋል። እዚህ ድረስ በደንብ የምንፈልገውን መጠቀም ይችላል። ይሄን ቪዲዮ ግን መቆራረጥ ከፈለገን ቆራርጠነው የተለያየ ቦታ ላይ ማንፈልጋቸው ነገሮች ካሉ ምን እናደርጋለን? ቪዲዮአችን ላይ ሰሌክት እናደርገውና ይሄን ቪዲዮ እዚህ ጋር እንደምትመለከቷቸው እዚህ ጋር የምታያቸውን እዚህ ጋር በጠቅላላ ቪዲዮን ሼፕ የምናደርግበት ነው። ይሄን ቪዲዮ ለመቁረጥ ከፈለግን እንደምትመለከቷት እዚች ጋር መቁረጫ አለች፣ ስፕሊት የምታደርግ ወይም ኮንትሮል ቢ ይዘን መቁረጥ እንችላለን። ስለዚህ እሷን ስንነካት እቺን ሁለት ቦታ ቆረጠልን ማለት ነው። አያችሁ?
እንደምትመለከቱት ምን ፈልገው ቦታ ላይ ይቆርጥልናል። ካልሆነ ምን እናደርጋለን? እንመጣና እዚህ ጋር እነዚህን ማግኔቶቹን ኦፍ እናደርጋቸዋለን። እኛ በምንፈልገው መጠን እቺን ቦታ እንድናስወጣ ሌላ ኢንሰርት ሌላ ቪዲዮ እንድንከት እዚህ ጋር ማድረግ የምንችለው እዚህ ጋር መታችሁ እዚህ ጋር የምታዩዋቸውን ማግኔቶች እርስ በርሱ ኮኔክት እንዲያደርግ እንዳይለያይ ጠብቆ እንዲያደርግ የሚለውን ኦፍ እናድርጋቸውና በራሳችን ማኑዋል መቆራረጥ እንችላለን። ለምሳሌ እዚህ ጋር ሌላ ቪዲዮ ብናገኝ ሌላ ቪዲዮ ብናመጣና ቪዲዮ ብንከት ለምሳሌ ይህንን ቪዲዮ እናምጣና አሁን እዚህ ጋር አምጥተን ይህንን ቪዲዮ እኩል አድርገ ነው ብንከተው ኦልሬዲ ኢንሰርት አድርገነዋል። እዚህ ውስጥ ሌላ ተጨማሪ ኢፌክት ወይም ሌላ ተጨማሪ ቪዲዮ ከተትን ማለት ነው። ስለዚህ ለመቆራረጥ ስንፈልግ እችኛዋን ስፕሊት ማድረጊያዋን እንጠቀማታለን። እዚች ጋር ስንመጣ ደግሞ መልሰን ሴሌክሽን እናደርጋለን። እሷን ስንዘረግፋት ምን አለ? ስፕሊት አለ። ሴሌክሽን ሌፍት ዋርድ እና ሴሌክሽን ራይት ዋርድ የሚላለ ወደ ጎን ወደዚህኛው ሳይድ እና ወደ ሌፍት ሳይድ እና ወደ ራይት ሳይዱ መቆራረጥ የምንችልባቸው እዚህ ጋር አሉልን። እነዚህ ሾርት ከት ናቸው። ስለዚህ ኮንትሮል እያያዝን ይህንን መጠቀም እንችላለን፣ ኪቦርዳችን ሾርት ከት መጠቀም ስለምንችል። ስለዚህ ይህንን እዚህ ጋር ኢሜጃችንን ወይም ደግሞ ቪዲዮአችንን ካመጣን በኋላ እዚህ ጋር የሚገባውን ነገር ከሰራንለት በኋላ እዚህ ጋር የተለያዩ ትራንዚሽኖች ኢፌክቶች መጠቀም ስንፈልግ ምን እናደርጋለን? ኢፌክት ጋር እንመጣለን። ስለዚህ አሁን ለምሳሌ ለዚህኛው ክሊፕ እዚህ ውስጥ የምትመለከቷቸው በዚህኛው በኩል የተዘረዘሩትን አዳዲስ ኢፌክቶችን የነበሩትን ቪዲዮአችንን እንዲያምር መጠቀም እንፈልገው ለምሳሌ ይህንን ዳውንሎድ እናደርገውና ለማንኛውም ካፕከት ኢንተርኔት ያስፈልጓል። አያችሁ? ስለዚህ ይህንን እናመጣትና እዚህ ጋር እናደርጋትና እስኪ ፕሌይ ነበር። አያችሁ? ሌላ እንሞክር ደግሞ እናምጣ። ስለዚህ ይሄኛው ኢፌክት ቪዲዮአችንን በደንብ ውበት እንዲኖረው በደንብ የሚያምር ማድረግ እንችላለን። ስለዚህ እዚህ ጋር ኢፌክት መጠቀም እንችላለን። እዚህ ጋር የምትፈልጓቸውን ኢፌክቶች አሉላችሁ። ሁሉንም መሞከር አይጠበቅብንም። ስለዚህ ኢፌክቱን እንሞክረዋለን። እንደምትፈልጉት አይነት እያደረጋችሁ ኢፌክቱን መጠቀም ትችላላችሁ። የእናንተ ክሬቲቪቲ ያስፈልጋል። እዚህ ጋር በዚህ ኢፌክት መካከል ደግሞ እንደምትመለከቱ ትራንዚሽን አለ። ትራንዚሽን ማለት በሁለት ቪዲዮዎች መካከል የሚገባ አንደኛው ቪዲዮ ከአንደኛው ቪዲዮ እንዲያልፍ የምንጠቀምበት ማለት ነው። ትራንዚሽኑን የምንሰራበት ቦታችን ማለት ነው። እዚህ ጋር የምናደርጋለን ቪዲዮአችን ጋር አምጥተን እንጥለዋለን ማለት ነው። ስለዚህ ቪዲዮአችን ጋር መተን ስናየው አያችሁት የተቆራረጠ ቦታ ላይ እናስገባዋለን። ያው ኢንትሮ ስንሰራ ቪዲዮአችንን መሃል ላይ ትራንዚሽን ስንጠቀም ምናምን እሱ መጠቀም እንችላለን። ለምሳሌ እዚህ ጋር ብናደርገው ይሄን ቪዲዮ ትራንዚሽን ተጠቀምን። ቀጥለን ምንድነው የምናደርገው? ቴክስት እንጽፋለን። ቴክስት ምናደርጋለን? እዚህ ጋር እናመጣና ቴክስታችንን የመጀመሪያዋ ላይ እናደርግና እዚህ ጋር ለምሳሌ አድርገን ለምሳሌ ዩቲዩብ ከሆነ ቻናላችን እዚህ በቀኝ በኩል ምን እናደርጋለን? ሳይዛችንን ፎንቱን ማስተካከል እንችላለን። እንደምትመለከቱት ዳውንሎድ አድርጋችሁ የምትፈልጉትን ቦልድ ማድረግ ትችላላችሁ። ሳይዙን ማተለቅ ማሳነስ እንደዚህ። ከዛ እዚህ ትመጡና የምትፈልጉትን አይነት ፕሪሴት ማስተካከል ትችላላችሁ። አያችሁ ምሳሌ አሪፍ ነው። ይሄን ምድብ ማስተካከል ትችላላችሁ። እዚህ ጋር የምትፈልጉትን ያህል ሼፕ ማድረግ ትችላላችሁ። ስኬሉን እንደምታዩት እዚህ ጋር ባክግራውንድ ላይ ያለውን ኦፓሲቲውን ማስተለቅ፣ ብለርድ ማድረግ፣ ሳይዙን መቀነስ በጣም ቆንጆ የሆነ ማለት ትችላላችሁ። ከዛ በኋላ ይሄንን ቴክስት ኢፌክት ውስጥ ገብታችሁ ኢፌክት እንዲኖረው ከፈለጋችሁ እዚህ ጋር እንደምታዩዋቸው ኢፌክቶች አሉ። የተለያዩ ኢፌክቶች አሉ። ኢንተርኔታችሁ ፈጣን ከሆነ በዚህ ማስተካከል ትችላላችሁ። እዚህ ጋር ከፈለጋችሁ ደግሞ የራሱ ታምፕሌት አለው። እነዚህን ታምፕሌቶች መጠቀም ትችላላችሁ። ለምሳሌ ይሄንን እናምጣውና እዚህ ጋር እናስገባው። እስኪ ፕሌይ እንበለው። አያችሁ ለምሳሌ ይሄንን እዚህ ጋር እናድርገውና የመጀመሪያ ሲገባልን የራሱ በዚህ መልኩ
የተለያዩ የቴክስት ኢፌክቶችን እዚህ ጋር በምናገኛቸው ሼፕ እያደረግን እዚህ ጋር የምናያቸውን ለቪዲዮአችን የሚያስፈልጉንን ነገሮች በኢፌክቱም በብሉም መጠቀም እንችላለን። ኔክስት ላይ የምናየው ኦዲዮ ነው። ኦዲዮ እንግዲህ እኔ ቅድም ድራግ አድርጌ ነው ያመጣሁት፣ የራሴን ኦዲዮ ነው የተጠቀምኩት። ነገር ግን እናንተ ግን ኦዲዮ ከሌላችሁ እዚህ ላይ ያሉትን መጠቀም ትችላላችሁ። ግን አንዳንድ ጊዜ ኮፒራይት እንዳያመጣባችሁ የሰዎች ስራ ስለሆኑ ፍሪ የሆነውን ነገር መምረጥ። ፍሪ በሉት። ፍሪ ብላችሁ ሰርች ስታደርጉት ፍሪ የሆኑትን ያመጣላችኋል፣ መጠቀም የምትችሏቸው ባክግራውንድ ላይ ማለት ነው። ግን አንዳንድ ጊዜ ክፍያ ስለሚኖረው እነዚህ ኢፌክቶች ትንሽ ሊያስከፍላችሁ ይችላል። ሳውንድ ኢፌክት ላይ ግን ምንም ችግር የለውም። ለምሳሌ አሁን ምናልባት የምትፈልጉት ለምሳሌ ታይፒንግ ሳውንድ ከሆነ ለምሳሌ እዚህ ጋር ሲገባ እንዲጽፍላችሁ ከሆነ ይህንን ኢፌክት ዳውንሎድ ታደርጉትና እስኪ እንስማው። አያችሁት? ኢፌክት ሳውንድ የምትፈልጉት ቦታ ላይ ሳውንድ ኢፌክት መስጠት ትችላላችሁ። ለምሳሌ የሆነ ሙቭመንት ሲኖር፣ ሲያልፍ፣ ሲመለስ፣ ቴክስቱ ትራንዚሽኑ ሲቀየር እንደምትፈልጉት አይነት ከፈለጋችሁ እሱን ማድረግ ትችላላችሁ። ለምሳሌ እስቲ ሌላ እንፈልግ። ይሄኛውን ዳውንሎድ እናድርገው እስኪ። እቺን እናምጣትና እዚች ትራንዚሽኑ ዋጋ እናርጋት። አያችኋት? ትራንዚሽኗ በደንብ እንትን ፊሊንግ እንዲኖረው ያደርጋል። እና ብዙ ጊዜ የኤዲቲንግ ስትሰሩ ወሳኙ ምንድነው? ሳውንድ ነው ህይወት የሚሰጠው። ድምፅ 50%፣ ምስል 50% ከሆነ በጣም ቆንጆ ትሰራላችሁ። እዚህ ጋር እንደምትመለከቷቸው ስቲከር ደግሞ አሉ። እዚህ ጋር ስቲከሮች ውስጥ ገቡ ደግሞ የምታገኟቸው ስቲከሮች የእናንተን ፊሊንግ ሊገልጹ የሚችሉ አንዳንድ ቦታ ላይ ኢንሰርት እያደረጋችሁ ለምሳሌ አይከን ብናደርግ ይህንን ቻናል ሳብስክራይብ አድርጉ ብትሏቸው ይህንን ቻናል ሳብስክራይብ ያደርጉታል። አሁን ኦዲዮ ሳብስክራይብ አድርጉልን ካላችሁ እዚህ ጋር ምንም ሳትለፉ ሳብስክራይብ የሚያደርገውን ስቲከር ያስገባላችኋል። ላይክም ከፈለጋችሁ ኦልሬዲ እዚህ ጋር ዳውንሎድ በማድረግ ነው። ከዛ ይህንም ዳውንሎድ ታደርጉታላችሁ፣ ይህንም ትከታላችሁ። እዚህ ጋር ታመጡትና ትኮትታላችሁ። ከዛ ሳብስክራይብ አድርጎ ላይክ አድርጉልኝ ስትሉ እዚህ ጋር ይከትላችኋል ማለት ነው። ግን ያው ቦታውን ለማስተካከል ከፈለጋችሁ እዚህ ጋር እንደምታዩት ታሳንሷታላችሁ። ከዛ እዚህ ጋር ቦታ ትቀይራላችሁ፣ የፈለጋችሁ ቦታ ታደርጋላችሁ። ይሄኛውንም እንደዛው መታችሁ ታሳንሳላችሁ። አንዳንድ ጊዜ ይሄኛው ሴሌክሽኑ ካልመጣላችሁ እዚህ ጋር ስኬሉን ታሳድጉታላችሁ፣ ታሳንሱታላችሁ በቀኝ በኩል ባለው። ስለዚህ ይሄንን ቪዲዮ በዚህ መልኩ ታሳምሩታላችሁ፣ በደንብ ትሰራላችሁ። ቀጥሎ ምንድነው የምናደርገው? ካፕሽን አለ። ካፕሽን ምንድነው? አማርኛውን ወደ እንግሊዘኛ እንዲቀይርላችሁ። እንግዲህ ካፕከት ላይ አማርኛ እስካሁን አልተሰራም፣ እንግሊዘኛ ነው። በእንግሊዘኛ ነው። አማርኛ እንግዲህ ወደፊት ከሰሩለት አማርኛ ይኖራል። እንግሊዘኛ ተናጋሪ ከሆናችሁ ግን ካፕሽኑን ራሱ እዚህ ኦዲዮ ላይ የምታወሩት በእንግሊዘኛ ከሆነ እዚሁ ራሱ ዲቴክት ያደረገውና ካፕሽኑን እያንዳንዱ የምትናገሩበት ቦታ ላይ ያስቀምጥላችኋል። ስለዚህ ያንን ካፕሽን እናንተ መጠቀም ትችላላችሁ። ወደ እንግሊዘኛ ሳብታይትል መስራት ትችላላችሁ፣ እዚህ ጋር መቀየር ትችላላችሁ። አማርኛው ግን ብዙ አይሰራም። እዚህ ላይ አዶቤ ላይ ነው አማርኛው የሚሰራው። ስለዚህ እሱን መጠቀም ትችላላችሁ። እዚህ ጋር አድ ካፕሽን፣ የተጻፈ ካፕሽን ካለ ተጽፎ የተቀመጠ የቪዲዮአችሁ ናሬሽን ካለ እሱን ኢምፖርት ታደርጋላችሁ። ካልሆነ ግን እዚሁ ጋር ጀነሬት እንዲያደርግላችሁ ማስቀመጥ ትችላላችሁ። ይህንን ደግሞ ካመጣችሁት በኋላ ካፕሽኑ እዚህ ጋር ሲጻፍ በእነዚህ ኢፌክቶች እንዲያምርላችሁ ታደርጋላችሁ። ከዛ የሚቀጥለው ፊልተር ነው። ፊልተር ምንድነው የምናደርገው? የቪዲዮአችንን ከለር የምናስተካክልበት ነው። የቪዲዮአችንን ከለር ውበት የምናስተካክልበት ነው። ለምሳሌ አሁን ይሄኛውን ብንመርጠው አያችሁት? ከለሩ ይሄን ይመስላል። ስለዚህ ይህንን ከለር አምጥተን ድራግ አድርገን እዚህ ቪዲዮ ላይ እናስቀምጠዋለን። ስለዚህ ሁሉም ቪዲዮ ወጥ ይሆኑልናል። የተዘበራረቁት ቪዲዮዎች አንድ አይነት ይሆኑልናል። ስለዚህ እንመልከተው። አያችሁ? ስለዚህ አሁን ቪዲዮዎቹ ከለራቸው አንድ አይነት ነው፣ ምንም ዝብርቅርቅ የለውም። ስለዚህ በተለያየ ካሜራ ወይም በተለያየ ጊዜ ቀረጻችኋቸውን ቪዲዮ አንድ ላይ ስታደርጉ ከለራቸው አንድ አይነት እንዲሆን ከፈለጋችሁ ወይም የምትናገሩት ስቶሪ እንደ ቪዲዮ እንደምትፈልጉት አይነት
እዚህ ውስጥ ገብታችሁ ፊልተሩን መጠቀም። ይኸው እዚህ ጋር አለ ናይት ሞድ አለ፣ ከዛ ሞኖ አለ፣ ከዛ ሙቪ፣ ላንድስኬፕ ብዙ አይነት አለና እነዚህ መጠቀም ትችላላችሁ። እዚህ ጋር ያሉትን ዳውንሎድ በማድረግ መጠቀም ትችላላችሁ። አንድ ጊዜ እነዚህን ዳውንሎድ ካረጋችሁ ድጋሚ ዳውንሎድ ማድረግ አይጠበቅባችሁም። ክፍት አድርጎ ነው የሚጠብቃችሁ ሶፍትዌሩን እስካላጠፋችሁ ድረስ እዛ ላይ ይቀመጣል። የሚቀጥለው አጀስትመንት ነው። አጀስትመንት ብዙ ጊዜ የምንጠቀመው ምንድነው የቪዲዮን የመጀመሪያውን ቦታ ላይ እናደርግና እዚህ ላይ ቪዲዮ ላይ የመጀመሪያው ላይ እናደርግና እንጎትተውና ሁሉንም ቪዲዮ አንድ አይነት ወጥ እንዲሆኑ አሁን እንዳስተካከልኩት ከለር ማስተካከል የተለያዩ ነገሮች የምናስተካከል ከሆነ እዚህ ጋር ብራይትነስ፣ ኮንትራስት፣ የተለያዩ ሂዩ፣ ሳቹሬሽን ማስተካከል የሚገባቸው ነገሮች የከለር ኮሬክሽኖች እዚህ ጋር ስላሉ እነሱን አጀስት እናደርጋቸዋለን። ከዛ ደግሞ የምንፈልገው የከለር ስታይል ካለን በዚህ መንገድ ይህንን አስተካክለን ኦልሬዲ ከለር ስላስተካከለን ባንጠቀመው ችግር የለም። መጠቀም ያለብን ሳሌ ግን መጠቀም እንችላለን። እዚህ ጋር እንደምትመለከቷቸው የምንፈልጋቸውን ከለር ማስተካከል እንችላለን። ለምሳሌ እንደምታዩት ቪዲዮን ያስተካክልልን። ስለዚህ ከለሮቹን ማስተካከል እንችላለን። ኤአይ ስለሚጠቀም ነው እሱን እኔ አክቲቭ አላረኩትም። ስለዚህ እንደምታዩት አያችሁት ብራይትነሱን የተለያዩ ነገሮች እዚህ ላይ ማስተካከል እንችላለን። እንፈልገውን ከለሩን ቢጫ ከለሩን አያችሁ መቀየር እንችላለን። ልብሳቸውን እየቀያየርኩት ነው። ስለዚህ በምንፈልገው መጠን እዚህ ጋር ማስተካከል እንችላለን። አጀስትመንት ያንን ይሰራል። ስለዚህ ወደ ቪዲዮአችን እንመለስና ምን እናደርጋለን? እዚህ ጋር እንደምታዩት ቤዚክ አሉ ባክግራውንድ፣ ከዛ ማስክ የምናደርግበት ሪተች የምናደርግበት ቪዲዮአችንን በደንብ ይህን ደግሞ አድቫንስ በሆነ ነገር ደግሞ መስራት ከፈለግን ደግሞ የሚቀጥለው ቪዲዮ ላይ አዘጋጅላችኋለሁ። ኮመንት ላይ ይሰራልን ካላችሁ ሰራላችኋለሁ። መጨረሻ ላይ ይህንን ቪዲዮ ከጨረስን በኋላ ምንድነው የምናደርገው? ኤክስፖርት ጋር እንመጣና እዚህ ጋር ሎኬሽናችንን እንጽፋለን። ይሄኛውን ዩቲዩብ እንለዋለን። የዩቲዩብ ቪዲዮ 1 እንለዋለን። ከዛ እንደምታዩት ሪዞሉሽናችን 10:80 ነው። እንግዲህ የቀረጽ ነው 2K ሊሆን ይችላል፣ 4K ሊሆን ይችላል፣ 7K ሊሆን ይችላል። ስለዚህ እዚህ ጋር በደንብ ማየት አለባችሁ። 1080 ነው ዩቲዩብ ስታንዳርዱ። ስለዚህ እዚህ ጋር እንደምትመለከቷቸው ፍሬምስ ፐር ሰከንዱ አለ። ከዛ በኋላ የምታወጡበት ፎርማት አለ እዚህ ውስጥ። ስለዚህ የተመራጩ ነው። በዚህ ሴቲንግ ኤክስፖርት እንለዋለን። ጨርስልናል ማለት ነው በፍጥነት እንደ ኮምፒውተራችን ሁኔታ። ስለዚህ ይህንን መጨረሻ ላይ ቪዲዮን ለፈለግነው ፐርፐዝ መጠቀም እንችላለን። ቲክቶክ የምንጠቀምበትን ፎርማት እሱን እናያለን። ለቲክቶክ ደግሞ የሚሆንና ለሶሻል ሚዲያ የሚሆኑትን እናያለን። እስካሁን ድረስ እየተከታተላችሁን ከነበረ ሳብስክራይብ፣ ሼር ማድረግ አትርሱ። ሰላም ቆዩ።